ጌታ በክብር በሞገስ አምራ ትኖራለች። ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ ከደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ዲያብሎስ ቢጨርስ ቀስቶችን በሙሉ ወጥመድ ቢዘረጋ በጉዟችን ሁሉ እንሻገራለን የአምላክን ስም ጠርተን አንዳች አይነካንም። እርሱ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር ለስሙ መሞት ጠላት ዲያብሎስን ምን ባያስደስት ይህ ነው ክርስትና ይሄ ነው ሕይወት ይህ ነው ክርስትና ይሄ ነው ሕይወት ቤተክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ከትውልድ በትውልድ የምናስረክበው ደስ የሚያሰኝ አይደል ሌላ ሀብት ሃይማኖታችን ነው የእኛ ርስት ጉልት ሃይማኖታችን ነው የእኛ ርስት ጉልት ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም
በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምስጋና ለባሕሪ አምላካችን እስከዚህ ስለጠበቀን ስሙ የተመሰገነ ይሁን። ስሙን ጠርተን ስሟን የማንረሳት እመ አምላክ ወላዲተ አምላክ አልባቢተ ነፍስ ኃሊተ ምሕረት ልጇን ባከበራት መጠን ምስጋና ይድረሳት። እናንተም እንደሚገባ በቅድሚያ ብፁዕ አቡነ ዮሐንስ ወማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ሊቀ ሥልጣናት ቆሞስ አባ ዮሴፍ ደስታ የማዕከላዊ ጎንደር ሀገረ ስብከት ዋና ሥራ አስኪያጅ፣ መጋቤ ምስጢራት የብርሃነ ቃጠሎ እሸቱ የአራቱ ጉባኤያት ምስክርና የቅኔ ጉባኤ ምስክር መምህር፣ የደብረ ጻሕል ቁስቋም ወቅዱስ መርቆሬዎስ አስተዳዳሪ ቆሞስ አባ ገብረ መስቀል፣ ለእናንተም የተመረጡ ቤተሰብ ከሩቅም ከቅርብም የመጣችሁ የቤቱ ተመራቂዎች በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? አሜን። ምስጋና ለባሕሪ ነውና በድጋሚ የተመሰገነ ይሁን። ህሊናችን ሰብስበን ለጸሎት ብላችሁ እንለቁ። መንፈስ ቅዱስ አሐዱ አምላክ አሜን። ሥላሴ እንዘ አምኖ ተሐቀው በደቀ ሰይጣን ወትእዛዝ ቅድስት ቤተክርስቲያን እንዘ ይእቲ ስሜ በአርአያ ጽዮን ለዓለማነ ለአንተ እግዚኦ ይሴብሐት ወያርከከ እግዚኦ ታምረከ ገድለከ እግዚኦ ምስለ ስምከ ቅዱስ እሰክር ለከ ኦ ዘለከ ይሰግድ ለከ በገጸነ ሁሉ ልሳና ከውቅ አምላክ አማልክት እግዚአብሔር ተመስገን አምላክ አንተ ቅዱስ ዳዘነት ወንጽዋ ከመ መሐረነ ቅዱስ ወልድከን ዘይብላን ተመስጠቱ ወጥልው ከመዝሙር ምስጋና ጌታ ይክብር ባለቤት አምላካችን እግዚአብሔር ምስጋና የሚገባህ ምስጋና በሰማይ በምድር የሚሆን ሌላ መሰግነ ቅዱስ ሁሉ
የሚሰግድልህ ፍጥረት ሁሉ የሚገዛልህ ነገሥታት ንጉሥ ኢየሱስ ጌታውን ከአምላካችን እግዚአብሔር በዕለቲቱን ቀኒቱን የባረክልን የምስጋና ቀን የክብር ጌትነት ቀን ያደረክልን አምላክ እናመሰግንሃለን። ክብር ምስጋና ውዳሴ ለአንተ ይሁን። በዚህች ዕለት ልጆችህን የጀመሩትን ተራርተህ ስላስፈጽምካቸው እናመሰግንሃለን። የሚመጣው ጊዜ ደግሞ በተማሩት ሙያ ሕዝብህን እንዲያገለግሉበት ለእነሱም ሕይወትን ጤንነትን እንድትሰጣቸው ፈቃድ ይሁንልን። ይህችን ዕለት ደግሞ በዓሉን በሰላም ታስፈጽመን የሰላም የበረከት በዓል እንድታደርግልን እንለምንሃለን። በዚህ አዳራሽ የተሰበሰቡ ልጆችን ሁሉንም እንድትባርካቸው ፈቃድ ይሁንልን። ሀገራችንን ፍጹም ሰላም አድርግልን። ለቅዱስ ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት ድንግል በሕሊናችሁ ድንግል በሥጋችሁ እግዚአብሔር ተዋቅላለች ወፍታን ተባረከው ኦል የተጠጋ እግዚአብሔር ስስ አሊ ወጸልይ መረታ ወቀቦል ኢየሱስ ክርስቶስ ከመ ይስረለን ኃጣውኢነ እስከ አጽናፈ
ሃሌሉያ ቆሙ ዮሐንስ ወንጌል ምዕራፍ 8 ቁጥር 11 በፍጻሜ አማን አማን እብለክሙ ዘአቀበ ቃሌየ ኢይትረወረወ ለዓለም። እውነት እውነት እላችኋለሁ ቃሌን የጠበቀ ለዘላለም ሞት አይቀርም። አይሁድም እንዲህ አሉት፣ አሁን ጋኔን እንዳለ ታወቅን። አብርሃም ሰርቶ ሙተዋል፣ ነቢያትም ሙተዋል። አንተ ግን ቃሌን የጠበቀ ለዘላለም ሞትን አይቀምሰውም ትላለህ። ከሞተው ከአባታችን ከአብርሃም ከሞቱ ከነቢያት አንተ ትበልጣለህን? ራስህን ማን ታደርጋለህ? ጌታ ኢየሱስም እንዲህ አላቸው፣ እኔ ራሴን ባመሰክር ምስጋናዬ ምንም አይጠቅመኝም። የሚያመሰግነኝ አባቴ አለ። እናንተ አምላካችን ነው የምትሉት ግን አታውቁትም። እኔ አውቀዋለሁ፣ አላውቀውም ብል እንደ እናንተ ሐሰተኛ እሆናለሁ። እኔ አውቀዋለሁ፣ አሁንም እጠብቃለሁ። አባታችሁ አብርሃም የኔን ቀን ሊያይ ተመኘ፣ አይቶም ደስ አለው። አይሁድም 50 ዓመት የለህ ግን አብርሃምን አየህ አሉ። ጌታ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ሊወጉት ደንጊያ አነሱ። ጌታ ኢየሱስ ግን ተሰወራቸው። ከምኵራብም ወጣ፣ በመካከላቸውም አልፎ ሄደ። ዘያአምን በወልድ ኮነ ዘላለም፣ በወልድ ያመነ የዘላለም ሕይወት አለው አለ ጌታ።
የጸሎት ሰዓት አምላካችን ስሙ የተመሰገነ ይሁን። ከምታቀርቡት ጫላችሁ Ah
Ah
Yeah.
ነው በእንቱ አባታችን መልካም ፈቃድ የበኩር ትምህርት የሚያስተምሩት መጋቢ ምስጢራት የነሻ መቃተ ወሰጡ የአራቱ ጉባኤ አስተዳዳሪና ለሁሉ ተሽኪባን የሚኖር እንግዲህ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም እናትነቷ አማላጅነቷ ከእኛ ጋር ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ተራዳኢነታቸው አጋዥነታቸው ከእኛ ጋር ይሁንና ለእናንተም እንደሚገባችሁ ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ሊቀ ሥልጣናት አባ ዮሴፍ ደስታ የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከቱ ሰራተኞች፣ መላከ ፀሐይ ቆሞስ አባ ገብረ መስቀል የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ የማህበረ ቅዱሳን አባላት፣ የዕለቱ ተመራቆች፣ አጠቃላይ በዚህ ቦታ ያላችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? እንኳን ደህና መጣችሁ። እንግዲህ እግዚአብሔር እንደፈቀደና እንደወደደ የምንማማርበት የትምህርታችን ርዕስ የሚሆነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክት በምዕራፍ 12 ቁጥር 12 ላይ በተናገረው ኃይለ ቃል ነው የምንነጋገረው። ምን ይላል ኃይለ ቃሉ? የልቦናችሁን መታደስ በልቦናችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ ይላል። ይህ ከመጀመሪያው ላይ እግዚአብሔር አምላክ ቅዱሳን ሐዋርያትን ቅዱስ ጳውሎስ ምን አለ? አስተበቋክሙ በሳሂሉ ለእግዚአብሔር ወበኦሆ ብሂሎቱ ከመ ትረሲው ነፍስተክሙ መስዋዕተ ቅዱሰ ለእግዚአብሔር ወህያወ ወንጹሐ ወህሩየ ይኩን ቁርባንክሙ ይላል። አዎ ሐዋርያው ቅዱስ ጳውሎስ እንግዲህ የሮሜን ሰዎች ሲያስተምራቸው ሲያስጠነቅቃቸው ወደ እግዚአብሔር ሲያመጣቸው በዚህ ዓለም ላይ ከነበሩበት ከዝንጋኤ እንዲወጡ ዓለሙን እንዲዋጁ እግዚአብሔርን እንዲፈሩ ሲያስተምራቸው ምንድነው ያላቸው? በእግዚአብሔር ቸርነት እማልዳችኋለሁ እሺ በእጄ በማለቱ መዓልትና ሌሊትን ክረምትና በጋን በማፈራረቁ ሰውነታችሁን ለእግዚአብሔር የተቀደሰ የተለየ መስዋዕት ሕያው እና የተወደደ መስዋዕት ታደርጉ ዘንድ በእግዚአብሔር ቸርነት እማልዳችኋለሁ ነው። እንግዲህ ያለ እግዚአብሔር ቸርነት ያለ እግዚአብሔር ፈቃድ የሚሆን ነገር ስለሌለ ሐዋርያው ቅዱስ ጳውሎስ የሚያስተምራቸውን ሰዎች እንግዲህ በኃጢአት ውስጥ በክህደት ውስጥ እግዚአብሔርን ባለመፍራት ውስጥ ስለነበሩ በእግዚአብሔር ቸርነት ነው ያላቸው። እንግዲህ በራሱ ስልጣን ወይም ደግሞ በራሱ መንገድ አይደለም ያስተማራቸው። እግዚአብሔርን እንዲከተሉ ያደረጋቸው የእግዚአብሔርን ቸርነት እያሳየ የእግዚአብሔርን ፈቃድ የእግዚአብሔርን ታላቅነት እግዚአብሔር ለሰው ልጅ ሲል ያደረገውን ለሰው ልጅ ሲል የሞተውን ሞት የተሰቀለውን መስቀል በዚህ ዓለም መጥቶ በአጠቃላይ ያደረገውን ነገር ቸርነቱ እንግዲህ በቸርነቱ ነው እግዚአብሔር አምላክ ወደዚህ ዓለም የመጣው የሰውን ልጅ ለማዳን ቸርነቱ ቀስቅሶት ቸር በመሆኑ ነቢየ እግዚአብሔር ዳዊት ጣዕመ ወታዕምሩ ከመ ኄር እግዚአብሔር ቸር እንደሆነ ቀምሳችሁ ወቁ። ስለዚህ ቅዱስ ጳውሎስ ቸርነቱ ስለረዳው በቸርነቱ ከነበረበት ወይም ደግሞ ከማስተማር ወንጌልን ከመረዳት የደረሰው በእግዚአብሔር ቸርነት እንደሆነ ሰዎችንም ሲያስተምራቸው በእግዚአብሔር ቸርነት ነበር የሚቀሰቅሳቸው፣ በእግዚአብሔር ቸርነት ነበር የሚያስተማራቸውና
ሰውነታችሁን ለእግዚአብሔር የተለየ መስዋዕት፣ የተቀደሰ እውነተኛ መስዋዕት አድርጋችሁ የተመረጠና ሕያው የሆነ መስዋዕት አድርጋችሁ ታደርጉ ዘንድ ወይም ታቀርቡ ዘንድ ሰውነታችሁን እማልዳችኋለሁ ካለ በኋላ ቁጥር 12 ላይ ምን አላቸው? በልቦናችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። ወአመክሩ ዘይፈቅድ እግዚአብሔር ዘሰናይ ወዘጽድቅ ወዘፍጹም። አዎ እግዚአብሔር የሚወደውን ፈትኑ፣ መርምሩ፣ መልካሙንና እውነቱን ፍጹምንም ስሩ ብሎ እንግዲህ እግዚአብሔር በወደደው መንገድ መምረጥ እንዳለባቸው ሕይወታቸውን ማስተካከል እንዳለባቸው ነበር ሐዋርያው ቅዱስ ጳውሎስ በልቦናችሁ መታደስ ተለወጡ ካለ በኋላ ራሳችሁንም አታሳብዩ፣ ትዝህርትን ትዕቢትን ከእናንተ አስወግዱ እያለ ያስተምራቸው ነበረ። ሰው በልቦናው ካልታደሰ፣ ልቦናውን ካላስተካከለ መስራት አይችልም። እግዚአብሔር የሚወደው ስራ ሊሰራ አይችልም። ልቦናው ሲታደስ እግዚአብሔርን በመፍራት እግዚአብሔርን በማወቅ ልቡን ማስተካከል ሲችል ነው ስራ ሊሰራ የሚችለው እና በልቦናችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ ነው ያለው። ምክንያቱም ይህ ዓለም አደራውን የማይወጣ አደራውን የበላ እግዚአብሔርን የማይፈራ ከሕገ እግዚአብሔር የወጣ ትእዛዙን ያልፈጸመ ስለነበረ ምን አለ? በልቦናችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። ይህ ዓለም ምን አድርጓል ስንል ዓለሙ እግዚአብሔርን የረሳ እግዚአብሔር የተዘነጋበት ኃጢአት የሚሰራበት እግዚአብሔር የማይታወቅበት ጭፈራ የበዛበት ኃጢአት የበዛበት ዓለም ስለነበረ ይሄን ዓለም አትምሰሉ ነው ያለ። ጥበበኛዎች ሁኑ ነበር። አስተዋዮች፣ ጥበበኛዎች፣ ብልሆች ሁኑ፣ እንደ እባብ ብልህ ሁኑ ነበር ያለ። እባብ በጥበቡ እዚያ ከጥፋት ውሃ እንደዳነ ከመከራው እንደዳነ ነብሱን ማትረፍ እንደቻለ እንግዲህ የዚያን የእባቡን ጥበቡን እንድንይዝ እንደ ርግብ ደግሞ የዋሃን ደጎች ሆነን ለሰው እየራሩ ለሰው ርኅራኄ እያደረጉ ጥበበኛዎች ሆነው ሰውነታቸውን ሕይወታቸውን ጠብቀው አስተካክለው እንዲኖሩ ነበር የላካቸውና ሐዋርያው ቅዱስ ጳውሎስም ያን የእግዚአብሔር ቸርነት የእግዚአብሔርን ቅዱሳን ሐዋርያት ላይ እግዚአብሔር ያደረገውን ቸርነት ያደረገውን ጥበብ ነበረ እንግዲህ የነገራቸው። በልቦናችሁ መታደስ ተለወጡ እንጂ ይሄን ዓለም ከንቱ የሆነውን ስጋዊ ሐሳብ የበዛበትን ዓለም አትምሰሉ ነው ያለ። እንግዲህ በዛሬው ዕለት ተመራቆች በእውነት ከተለያየ ከዚህ ከሕክምና ከፋርማሲም ግን ሲነግሩን ነበርና ዛሬ ማስመረቅ ከጀመረ 40 ዓመት የ40 ዓመት ጉዞ በዓል እያከበርን ያለው። ሆስፒታል ላይ ደግሞ የ21 ዓመት ዩኒቨርሲቲ ከተጀመረ ደግሞ የ70 ሆስፒታሉ ከተጀመረ የ100 ዓመት ልደት። እንግዲህ ብዙ አይነት ነው ዛሬ በዓሉ የተደራረበ በዓል ማለት ነው እያከበርን ያለ ነው ማለት ነው። እንግዲህ ዛሬ ሕፃናት አባ ዮሴፍ ባሉበት እንግዲህ አባታችን የቤተ ክርስቲያኑ ጉልላት በጉባኤ ቤቱ እንደው በመጻሕፍት ቤቱ ሁሉ ደክመው የመጽሐፍ መምህር ናቸው። የተለያዩ ሁሉ የሙያ ባለሙያ መምህር ናቸው። እንግዲህ እሳቸው ባሉበት ነው እናንተ እየተመረቃችኋል። ይሄን ወደዚህ እንዲመጡ ብፁዓን አባቶቻችን ቀደም ሲል ዛሬ ይሄ በዓለም ላይ የሚደርሰው ፈተና በዓለም ላይ ያለው ችግር ታይቷቸው አባቶቻችንና አቡነ ጎርጎርዮስ ሌሎቹም አባቶች በቤተ ክርስቲያን ስር እንዳይጠፉ ልጆች የሚመጣውን ችግር እንዲፈቱ ለቤተ ክርስቲያኑ ተደራሽ እንዲሆኑ ዛሬ ከዚህ እየተመረቁ በተለያየ ቦታ ካህናት በማይደርሱበት መምህራን በማይደርሱበት ቦታ ሁሉ እየደረሳችሁ የምታስተምሩት እንግዲህ አባቶቻችን ጠንቅቀው ተዘጋጅተው ሰውነታችሁ ማንነታችሁ ለእግዚአብሔር ቅዱስ ሆኖ ለቤተ ክርስቲያን የተስተካከለ ሆኖ እንዲኖር ስላደረጉት ነው ማለት ነው። ይህ ስራ ዛሬ እየተሰራ ያለው ማለት ነው እና በእውነት እንግዲህ አደራ ያለበት ጥበቃ ያለበት የእግዚአብሔር ቸርነት ያለበት ነው። ያለ እግዚአብሔር ቸርነት ያለ እግዚአብሔር ፈቃድ አይደለም ይህን ታላቁን ትምህርት
ታላቁን ምረቃ ለዚህ ቀን መድረስ አይቻልም፣ እግዚአብሔር ሲፈቅድ ነው። አዎ የራስ ጥረት እንዳለ ሆኖ እግዚአብሔር ደግሞ ሲፈቅድ የእናት አባት ጥረት፣ የሀገር ጥረት፣ የመምህራኑ ጥረት ሁሉ የተለያየ ጥረት ተጨምሮበት እግዚአብሔር ፈቅዶ ለዛሬዋ በዓል ደርሳችኋል ማለት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ምን አለ? ይሄን ማሰብ እንዳለባቸው ሲያስጠነቅቅ በልቦናችሁ መታደስ ተለወጡ። ልብ መታደስ ሲጀምር፣ መስተካከል ሲጀምር፣ ማስተዋል ሲጀምር ነው ይሄን መድረስ የሚቻለው እና እንግዲህ በዚህ በተመረቃችሁበት ምርቃን ሁሉ አገርን መጠበቅ እንድትችሉ፣ ቤተ ክርስቲያንን መታደግ እንድትችሉ፣ ሕዝቡን መጠበቅ ሕክምና ማለት ታላቅ ስራ ነው። ታላቅ ስራ ነው። እንግዲህ የእግዚአብሔር ጥበብ ምን ይላል መጽሐፉ? እስመ ብዝሃ ጠበብት መድኃኒተ ዓለም ሞቱ ይላል። የጥበበኞች የአዋቂዎች የምሁራን መብዛት የዓለም መድኃኒት ነው። የዓለም መድኃኒት ነው ነው። ዓለም በጨለማ ነበረ። ዓለም በኃጢአት ውስጥ ነበረ። ቅዱሳን ሐዋርያት ይሄን ዓለም እንዲያጣፍጡት፣ ይሄን ዓለም ወደ እግዚአብሔር አቅርበው ከእግዚአብሔር አስባርከው እንዲኖሩ ነበር ያደረጉት እና እናንተም ዛሬ እንግዲህ በሀገራችን ውስጥ በዚህ በሀገር ያለውን ችግር የበዛበትን ሕዝብ ስነ ልቦና የገደለውን በስነ ልቦና ሕማም ውስጥ ያለውን ሕዝብ ምንህን ነው ብላችሁ ትርታውን ተረድታችሁ አስተውላችሁ እንድትጠብቁት ነው የሚያስፈልገው። ይሄ ነው ዛሬ የመጣችሁበት። ይሄ ነው ሕዝባችሁን የምታዩበት፣ ሀገራችሁን የምታዩበት፣ የመጣችሁበትን የተማራችሁበትን ያስተማራችሁን ሕዝብ እንድታዩ ነው። እንግዲህ በልቦና መታደስ፣ ልቦና ሲታደስ፣ ልቦና ሲስተካከል ነው ያን ማየት የሚቻል፣ ሕዝቡን አንድ አድርጎ ማየት የሚቻል፣ ለታመመው መራራት የሚቻል፣ ለተበደለው የተበደለውን፣ ችግረኛውን በእውቀት የተቸገረውን ባለው እውቀት ለማስያዝ በሕማም የተቸገረውን ከሕማሙ አገግሞ ስራ እንዲሰራ ለሀገሩ መጠበቅ እንዲችል ማድረግ የሚቻለው ሲሆን ነው ልቦና ሲታደስ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በልቦናችሁ መታደስ ተለወጡ እንጂ ይሄን ዓለም ጭቅጭቅ የበዛበት፣ መለያየት የበዛበት፣ ፈተና የበዛበት ዓለም አስተዋል የሚታይበትን ዓለም አትምሰሉ። ዓለም ዛሬ በፈተና ወድቋል፣ በመለያየት ወድቋል። ማስተዋል ያንሰዋል። ሰው ማስተዋል ከተለየው ነው የሚገዳደል። ሰው ማስተዋል ሲያጣ ነው ወንድሙን የሚበድል፣ በወንድሙ ላይ የሚጨክን እንጂ ማስተዋል ካለው እግዚአብሔርን የሚፈራ ከሆነ ወንድሙን ያያል፣ ቤተሰቡን ያያል፣ አገሩን ያያል፣ ሕዝቡን ይጠብቃል። ነገር ግን ማስተዋል ከሌለ፣ ፈሪሃ እግዚአብሔር ከሌለ፣ እግዚአብሔርን ማወቅ የእግዚአብሔርን ቸርነት መረዳት ካጣ አስቸጋሪ ነው የሚሆነው። ይሄ ነው ትውልዱ ዛሬ እግዚአብሔርን ስለማይፈራ፣ ፈሪሃ እግዚአብሔር ስለሌለው፣ በፈሪሃ እግዚአብሔር ስላላደገ ነው ዛሬ በሀገራችን እየታዩ ያሉ ችግሮች፣ እየታዩ ያሉ መከራዎች፣ እየታዩ ያሉ ፈተናዎች እየበዛ ያለ። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ነው የሚለው። የጥበብ የዚህ ሁሉ የመማር የእውቀት የሕክምና የተለያዩ የምሁርነት የመጀመሪያው ማን ነው ካል እግዚአብሔርን መፍራት ሁሉ ያን ማሰብ ነው የመጀመሪያው ጥበብ። ያ ከዚያ በኋላ የራሳችን እንዴት ማድረግ አለብን፣ እንዴት መሄድ አለብን፣ በተማርነው ውጤታማ የምንሆን ማዳን የምንችል መጠበቅ የምንችል ምን አይነት ነው ለማለት መጀመሪያ እግዚአብሔርን መፍራት ያስፈልጋል። በፈሪሃ እግዚአብሔር ተኮትኩቶ ማደግ ከትምህርታችን ጋር ከእውቀታችን ጋር እግዚአብሔርን እየፈራ ጥሩ ነው። ዛሬ ቤተ ክርስቲያን በእውነት በሁለት አይነት ሰይፍ ዘክርያት ሆነው እንግዲህ እነዚህ ተመራቆች ወረቡንም ቃለ እግዚአብሔሩንም እያቀረቡ ከቤተ ክርስቲያን ጋር ሆነው በዚህ በሁለቱ ነው ማለት ነው እንግዲህ እንትን እያሉ ያሉ እና ቤተ ክርስቲያን በጣም ደስ ይላል። ማህበረ ቅዱሳን በእውነት ለዚህ ነው ፈጣን ሆነው ተቀዳሚ ሆነው ቤተ ክርስቲያን በተለያየ ቦታ ቤተ ክርስቲያን እንድትኖር ሕዝቡም እንዲኖሩ አባቶች እያመጡ እያቀረቡ ይህን ስራ እየተሰራ ያለ የታላቅ ስራ ነው። ለዚህ ነው
በልቦናችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ነው። ልቡናን መለወጥ ማስተካከል ያስፈልጋል። የመጀመሪያው የተፈጥሮ ልቡና ካልተስተካከለ ካልተሞረደ ስራ ሊሰራ አይችልም። ለዚህ እኮ ነው ነቢየ እግዚአብሔር ዳዊት እጥር ሊተ ልበ ንጹሐ። እንግዲህ ዳዊት ልብ ነበረው፣ ገናና ንጉሥ ነው። 40 ዓመት እስራኤልን የገዛ ታላቅ ግን ምን አለ? እጥር ሊተ ልበ ንጹሐ፣ ንጹሕ የሆነ ልብ ፍጠርልኝ፣ ህዝቡን አስተካክዬ እንድጠብቅ በአንድ አይን እንዳይ አለው እንዳይኖረን ፍትህ እንዳይጓደል አለ ልቦናዬን ንጹሕ አድርግልኝ ነበር ያለ። ይሄ ነው ልቦና መታደስ ባለው። እንደዚህ ንጹሕ ልቦና ለህዝቡ ቅድሚያ የእረኛ ጉዞ። እረኛ የሚባለው ጠባቂ የሚባለው ከበጎቹ በፊት የሚሞት ለበጎቹ የሚሞት በጎቹን አሳልፎ የማይሰጥ ለተኩላ የማያስነጥቅ እረኛ። እረኛዎች ናቸው እናንተ ዛሬ። ሕክምና ማለት መጠበቅ፣ ሰውን በሰው ውስጥ ያለውን በህይወት ውስጥ ያለውን የበሽታ ያን ጉዳት አይቶ ታክሞ ህያው አድርጎ ስራ እንዲሰራ ማድረግ ታላቅነት ነው በእውነት። ይሄ እግዚአብሔርን መሆን ማለት እግዚአብሔርን መሰለን ማለት ምንድነው? በዚህ እግዚአብሔር የሞተ የሚያነሳ የታመመ የሚፈውስ አምላክ ነው እና እግዚአብሔርን መምሰል ማለት ልክ እንደ እግዚአብሔር በውስጥ ያለውን ደዌ አይቶ ሐክሞ ቀዶ ሰፍቶ አዘጋጅቶ መፍጠር ማለት እኮ ይሄ በእውነት እና ሐዋርያው ቅዱስ ጳውሎስ በልቦናችሁ መታደስ ተለወጡ እንጂ ይሄን ዓለም ይሄን ማስተዋል የተሳነው ርኅራኄ የጎደለው እግዚአብሔርን የማያውቅን ዓለም እንዳትመስሉ። ወአመክሩ ዘይፈቅድ እግዚአብሔር የሚወደውን መርምሩ፣ ዘሰናይ ወዘጽድቅ ወዘፍጹም ወኢታይቤው ርእሰክሙ፣ ራሳችሁንም ከፍ ከፍ አታድርጓል። ያለ እግዚአብሔር እውቀት የለም፣ ያለ እግዚአብሔር ማስተዋል የለም። ያለ እግዚአብሔር የምንሰራው ስራ ከእግዚአብሔር ተለይተን እግዚአብሔርን በጸሎት ሳንጠይቅ በጾም ሳንጠይቅ ተሰባስበን ወደ እግዚአብሔር ሳንጸልይ የምንሰራው ስራ ሁሉ ከንቱ እንደሆነ ይናገራል ማለት ነው። እንግዲህ በዚህ በሰሞኑ የምናከብረው ነቢየ እግዚአብሔር ዮናስ በዚህ በምዕራፍ 4 በቁጥር 1 ላይ እግዚአብሔር ዮናስን እንዲያስተምር የጠፉትን ሕዝብ እንዲያድን እንዲጠብቅ መርጦት ነበር ይላል። እንደናንተ ማለት ነው። ዛሬ ተመርጣችኋል። እናንተ በብፁዕ አባታችን በተለያዩ መንግስት ሕዝብ ፊት ተመርጣችኋል። ለምን? ለማስተማር። ዮናስ ተመርጦ ነበረ። አዎ ሕዝቡን አስተምር፣ በነነዌ መዓት ሊመጣ ነው፣ መከራ ሊመጣ ነው፣ አስተምር ተባለ። ዮናስ ግን ምንድን ነው ያለ? እንዴ እኔ እንጂ አስተምሬ እሳት ይመጣል ብዬ መከራ ይመጣባችኋል ብዬ ፈተና ይመጣባችኋል ብዬ ጾሙ ጸልዩ ብዬ አስተምሬ በጸሎት በንስሐ በዚህ መንገድ እሳቱ ቢቀር ውሸተኛ እባላለሁ ነው። ትክክለኛ ነበር። ለመቆም አልፈለገም። ሙሴ ብቻውን ነበር የቆመለት። ለምን? ወአደረ ከመ ይህን ምስለ ሕዝበ እግዚአብሔር፣ ከግብፅ ንብረት ከግብፅ ሀብት ከግብፅ ወርቅ ብር ይልቅ ከእስራኤል ሕዝብ ጋር ከወገኖቹ ጋር መከራ ሊቀበል መረጠ ነው። መከራው ነው ሙሴ የመረጠ፣ ፈተናውን ነው የመረጠ። ወገኖቹ በፈተና ውስጥ ነበሩ፣ ወገኖቹ በመከራ ውስጥ ነበሩ። ከእነዚያ ጋር መከራ መቀበል እፈልጋለሁ ብሎ ከፈርዖን ቤተታ ከበዛብን ሕዝባችን ጋር ተስፋ የቆረጠው ሕዝብ ተስፋ እየሰጠ እያጽናና ልንኖር ያስፈልጋል። እንግዲህ በእውነት ዛሬ ብዙ ልደቶች ወይም ደግሞ የብዙ ልደት የሚታይበት ዘመን ነው፣ ወቅት ነው፣ ጊዜ ነው። እግዚአብሔር አምላክ እንግዲህ በተለያየ መንገድ እነዚህ ዛሬ የተመረጡት ሰዎች ደግሞ ስራ ሰርተው በስራ ፍሬያማ እንዲሆኑ ሀገራቸውን መጠበቅ እንዲችሉ ቤተክርስቲያናቸውን ማስታወስ እንዲችሉ በቤተክርስቲያን ተመርቀው ለናድር ምን ስራ ቤተክርስቲያኗን በምን ታደርጋል ምን ምላካችሁ እንድትሉ ያስፈልጋል። እንግዲህ በእውነት እንዳላበዛ በልቦናችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ወስብሐት ለእግዚአብሔር።
አሜን። በመምህራችን አቶ ያስተማሩን አባቶቻችን የተመሰገነ ይሁን። ያስተማሩ መምህራችን ቃለ ሕይወት ያሰማልን። ከዚህ በመቀጠል የማህበራችን ማህበረ ቅዱሳን የእንኳን ደስ አላችሁና የአደራ መልእክት የሚሆነው መልእክቱን የሚያስተላልፍልን የጎንደር ማዕከል ሰብሳቢ ወንድማችን አየለ መኮንን ይሆናል። በቀጥታ ወደ ይህ የማህበረ ቅዱሳን ጎንደር ማዕከል መልእክት በጽሁፍ አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ 13 ጀምሮ ያለውን ወንድሞች ሆይ እናንተ ሁልጊዜ ስራ መስራታችሁን ቸል አትበሉ የሚለውን የሐዋርያውን መልእክት መነሻ በማድረግ የማዕከላችንን መልእክት ለማስተላለፍ እሞክራለሁ። በቅድሚያ ብፁዕ አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የተከበሩ አባታችን ሊቀ ሥልጣናት አባ ዮሴፍ ደስታ የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ መምህር መሰረት ስብከታችን የሕዝብ ግንኙነት መምሪያ ኃላፊ፣ የኔታ መጋቢ ምስጢራት የኔታ ነቃተ ብሸቴ የአራቱ መጽሐፍ ትርጓሜ ምስክር መምህር እና የአቡነ ቤት ቅዱስ ገብርኤል የስብከተ ወንጌል ኃላፊ እንዲሁም የአቡነ ቤት ቅዱስ ገብርኤል የቅኔ ምስክር ጉባኤ ቤት መምህር መላከ ፀሐይ አባ ገብረ መስቀል የደብረ ፀሐይ ቁስቋም ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ ውድ ተመራቂዎች፣ የተመራቂ ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም በዚህ ምረቃ መርሃ ግብር የተገኛችሁ የሰበካ መንፈሳዊ ጉባኤ አባላት፣ የሰንበት ትምህርት ቤትና የግቢ ጉባኤ አባላት በሙሉ ከሁሉ አስቀድሞ የፍጥረታት ጌታ እግዚአብሔር ለዚህች ዕለት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። በተሰጣት ቃል ኪዳን በአማላጅነቷ ያልተለየችን እናታችን ቅድስት ድንግል ማርያም ክብርና ምስጋና ይድረሳል። ውድ ተመራቂዎች ከብዙ ዓመታት ልፋት በኋላ የድካማችሁን ፍሬ ለምትሰበስቡበት ለዚህች ዕለት ልዑል እግዚአብሔር እንኳን በሰላምና በጤና ደረሳችሁ በማለት ማህበራችን ማህበረ ቅዱሳን መልካም ምኞቱን ይገልጻል። ላለፉት 5፣ 6፣ 7 ዓመታት በሰው አቅም ለማለፍ የማይታሰቡ ነገር ግን በእግዚአብሔር ቸርነት በቅዱሳን ምልጃና ጸሎት ያለፋችኋቸው እንደሆኑ በእርግጠኝነት መናገር ይቻላል። እንደ መነሻም የኮቪድ-19 ወረርሽኝ፣ በሀገራችን የተከሰቱ የጦርነት፣ የሞት ማቆሚያ ያጣው የኑሮ ውድነት፣ በየጊዜው የሚከሰቱ ሰብአዊ፣ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ቀውሶች በሀገራችንና በቤተ ክርስቲያናችን ላይ ያሳደረው ተጽዕኖ ከፍተኛ ነው። በቅድስት ቤተ ክርስቲያናችንም ብሔርንና ቋንቋን መሰረት በማድረግ ከዚህም ከዚያም የተካሄዱ ከክርስቶስ የወይን ግንድ የተቆረጡ ሕገወጥ የኤጲስቆጶሳት ሹመት እና ሹመቱን ተከትሎ በየቦታው የተቀጠሉ የመንበረ መመስረቶች ተከስተዋል። በዚህ ሕገወጥነት ምክንያት የሚከሰቱ ወንድማማቾች ግጭት፣ ሞትና ስደት ሁሉ በእነዚህ ባለፉት ጥቂት ዓመታት በኢትዮጵያ ሀገራችን ያየናቸውና ሀገራዊ ችግሮች ናቸው። እነዚህ ችግሮች ለመማር ማስተማሩ በቀጥታ ቢሆን በተዘዋዋሪ ከፍተኛ አሉታዊ ተጽዕኖ የነበራቸው ችግሮች ነበሩ። እነዚህን ችግሮች አልፎ ለዚህ ምርቃን ክብር መብቃት የሚቻለው በእግዚአብሔር ቸርነት ብቻ ስለሆነ ዘወትር እግዚአብሔርን ማመስገን፣ በቅዱሳን ምልጃ መተማመን በእጅጉ አስፈላጊ ነው። ማህበረ ቅዱሳን በቅዱስ ሲኖዶስ እውቅና አግኝቶ ከተመሰረተ ከ1984 ዓ.ም ጀምሮ በኃላፊነት የተሰጡትን የከፍተኛ ትምህርት ተቋማት ኦርቶዶክሳውያን ተማሪዎች በግቢ ጉባኤያት የማስተማር እና በመጨረሻም ልክ እንደዛሬው በአባቶች ቡራኬ ባደራ መስቀል የማስመረቅ አገልግሎቶችን በቀጣይነት እያከናወነ ይገኛል። በዚህ በያዝነው ዓመትም ማህበራችን ማህበረ ቅዱሳን ተቋማዊ ለውጥ ጥናት በማድረግ ቤተ ክርስቲያን ሁለንተናዊ የመሪነት ሚናዋን ስትወጣ ማየት የሚል ርዕይ አዘጋጅቶ እና ይህን እውን ለማድረግ የሚያስችል ተልእኮና ዓላማዎችን በማዘጋጀት ትግበራ ምዕራፍ ላይ ይገኛል። ታዲያ ማህበራችን መዋቅር በመግባት ቅድስት ቤተ ክርስቲያን በገንዘባችሁ በጉልበታችሁና በእውቀታችሁ በማገልገል በእውነተኛ ትምህርቷ ጸንታችሁ በመኖር በዘር እና በቋንቋ ለተፈተኑ የቤተ ክርስቲያን አካላት መድኃኒት እንድትሆኑ በመንፈሳዊ ሕይወታችሁ እድገት በማሳየት እንድትተጉና ችግሮቿን ለመቅረፍ ከጎኗ እንድትሆኑ መልእክታችን ነው። ሁለተኛ ያለየን ጎንደር ማዕከል 2017 ዓ.ም ይቆያል። መላእክት በሰማያት
ላደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ሰላም ለኪ እንዘንሰግድ ለኪ ማርያም እምነን አስተበኩአኪ እማሬናዊ ከማኅፀነብኪ ሰላም ለኪ እንዘንሰግድ ለኪ ማርያም እምነን አስተበኩአኪ እማሬናዊ ከማኅፀነብኪ በእንተ ሐናንኪ ወኢያቄማሁኪ ማኅበረነ ዮም ማኅበረነ ዮም ማኅበረነ ዮም ድንግል ባርኪ በእንተ ሐናንኪ ወኢያቄማሁኪ ማኅበረነ ዮም ማኅበረነ ዮም ማኅበረነ ዮም ድንግል ባርኪ ሰላም ለኪ እንዘንሰግድ ለኪ ማርያም እምነን አስተበኩአኪ እማሬናዊ ከማኅፀነብኪ ሰላም ለኪ እንዘንሰግድ ለኪ ማርያም እምነን አስተበኩአኪ እማሬናዊ ከማኅፀነብኪ በእንተ ሐናንኪ ወኢያቄማሁኪ ማኅበረነ ዮም ማኅበረነ ዮም ማኅበረነ ዮም ድንግል ባርኪ በእንተ ሐናንኪ ወኢያቄማሁኪ ማኅበረነ ዮም ማኅበረነ ዮም ማኅበረነ ዮም ድንግል ባርኪ ከዚህ በመቀጠል ሊቀ ሥልጣናት ቆሞስ አባ ዮሴፍ ደስታ የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ መልእክት አስተላልፈው ብፁዕ አባታችንን ቡራኬና ቃለ ምዕዳን እንዲያደርጉልኝ እንዲጋብዙልኝ በቀጥታ ወደ ሊቀ ሥልጣናት እሺ አብረና ማተብ እስኪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምህረትና የቸርነት ባለቤት ገናናው አምላካችን እግዚአብሔር እስከዚህ ሰዓት ስላደረሰን በዚህ ቅዱስ ቦታ ስላሰባሰበን
ክብርና ምስጋና ለሱ ይሁን። ይመስገን ብለን እንድናመሰግነው ለምስጋና የፈጠረን የጅማሬና የፍጻሜ ባለቤት ጅማሬያችን ለፍጻሜ እንዲበቃ የረዳን ያገዘን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ደስ አላችሁ። በድጋሚ እንኳን ደስ አላችሁ። ሶስተኛ እንኳን ደስ አላችሁ። እንግዲህ እንኳን ደስ ያላችሁ ስንል በይበልጥ ዛሬ በዚህ ቦታ በዚህ ሁኔታ የተመረቃችሁ የዛሬ ምሩቃን ከሌላው በተለየ እንኳን ደስ ያላችሁ የምትባሉበት ምክንያት አለው ማለት ነው። ቅድም የኔታ ሲያስተምሩን ምንድን ነበር ያሉን? ይዛችሁታል? ምን ነበር ያሉት? በልቡናችሁ መታደስ ተለወጡ እንጂ ማንን አትምሰሉ፣ ማንን አትምሰሉ። ይሄን ዓለም ምን አትበሉ። ምን ማለት ነው? ይሄን ዓለም አትምሰሉ ማለት አንዳንድ ጊዜ ዝም ብለን አጣመንን ተረጉመውና ያለ ቦታውን ወስደውና እዚያ እንቸገራለን ማለት ነው። ከላይ ነግረውናል። እንግዲህ ይህን ዓለም አትምሰሉ ሲሉን የእግዚአብሔር ፈቃድ ምን እንደሆነ ምሕረት፣ በጎነት፣ ደግነት፣ መልካም ስራ ምን እንደሆነ ለይተን እንድናውቅና እንድንረዳ ነው እንጂ ይህን ዓለም አትምሰሉ ሲባል እኛ በምንረዳውና በምንተረጉመው መንገድ አይደለም። እኔ ቃልን ሰጥቻቸዋለሁ፣ እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው፣ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። እስኪ የምለውን አብራችሁ በሉ። ከክፉ እንድትጠብቃቸው በሉ እስኪ። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። በየት ነው የምንኖር ማለት ነው? በዓለም። ከማን ጋር ነው የምንኖረው? ከዓለም ጋር በምድር ላይ አብረን እንኖራለን ማለት ነው። አሁን ብዙ ነገሮችን እንትን እንላቸዋለን። ሐዋርያው ሲናገር የታፈቀሩ ወለዓለም ወይዛሉ ውስተ ዓለም፣ ዓለምን አትውደዱ፣ በዓለም ያለውንም አትውደዱ፣ ወርቅ ገንዘብ አትውደዱ ብሎ ሲናገር በዓለም ለመኖር የሚያስፈልገንን ነገር ሁሉ ማግኘት እንደሌለብን አጣመን ተረጉመውና እንደሌለብን እንደመድብና ቤተክርስቲያኒቱንም እኛም ከስረን ብዙ አላቆያችሁም። አሁን በዚህ ባለው ትውልድ እኛ የከሰርንበት ሁለት ደቂቃ ታቆማለህ። ሁለት ደቂቃ የተወደዱ ሊቀ ሥልጣናት አባ ዮሴፍ፣ የተወደዱ መጋቤ ምስጢራት፣ የተወደዱ መልአከ ፀሐይ የደብሩ አስተዳዳሪ፣ የተወደዳችሁ ተመራቂዎች፣ የተወደዳችሁ የተመራቂዎች ቤተሰቦች፣ የተወደዳችሁ በዚህ አዳራሽ በአሁኑ ሰዓት ለተመራቂዎቹ ክብር የተሰበሰባችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ሁላችሁን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ዋላችሁ? እኔ ያሰብኩትን ልነሳበት የነበረውን ኃይለ ቃል ሊቀ ሥልጣናት ተነስተውበታልና በዚህ በቅኔው ሕግ ነጠቃ ይባላልና ነጥቀውኛል ይመስለኛል፣ ወይም ደግሞ መንፈስ ቅዱስ አገናኝቶናል።
መጋቤ ምስጢራት ይህን ዓለማት የሚሰሩ ብለው እያስተማሩ ስለነበረ እኔ ደግሞ የሆነ ኃይለ ቃል መልእክት የተሞላበት ነው እና እግዚአብሔር ይመስገን አሁን ሀሳቤን ቀየር አደረኩኝና እኔስ በዚህ በአባቶች በጥንታዊ አባቶች ብሂል ብነሳና መልእክት ባስተላልፍ እንዲያውም ከ80 ያሉ መጽሐፍት አንዱ የአባቶች ጠቃሚ ብሂል ነው ይባላል የሚለውን አስተው እና ምን ይባላል ይመስላችኋል? ከሞኝ ጓሮ እስቲ ሙሉት እስቲ ሞፈር ይቆረጣል። ምን ማለት ነው? እስቲ በአሁኑ ሰዓት ሊቀ ሥልጣናት ካስተላለፉት መልእክት ጋር አይገናኝም? ይሄ ከሞኝ ጓሮ ሞፈር ይቆረጣል እና ከጓሯችን ስንት ነገር ሲቆረጥ በሞኝነት ተመልክተናል። ከሞኝ ጓሮ በገዛ ጓሯችን በገዛ ቤተክርስቲያናችን ሲጫወቱብን ዝም ብለን ተመለከትን። እንዲያውም የክርስቲያን ሀገሩ በሰማይ ነው የሚለውን ሊያስተምሩንም ይፈልጋሉ። ምድር ለማን ተፈጠረችና? ከምድር ላይ መሰረት የሌለው ሃይማኖት አለ? የሁሉም መሰረቱ እኮ ምድር እኮ ነው። ጌታ ሰው የሆነው ከወዲህ ዓለም ወደ የት መጣ? ከምድር በታች ወረደ ነው ወይስ ወደዚህ ዓለም አይደለም የመጣው? ምን ሊያረግ እና ይሄም የኛ ነው፣ ያኛውም የኛ ነው። ምድሩም የኛ ነው፣ ሰማዩም የኛ ነው። አይነግሩ አይመክሩ፣ ለአንበሳ አይመቱ። ሰሎሞንም እንዲያው ለጠቢብ ሰብ አሐቲ ቃል ትበቆ ይል። እነዚህ ሁሉ በጣም ጠቃሚ ነገሮች የአባቶች ብሂሎች ናቸው። ሌላ ደግሞ አንድ ነገር ልጨምርላችሁ። በእጅ የያዙት ወርቅ ኢትዮጵያ እኮ በእጃችን ናት። ቤተ ክርስቲያናችን በእጃችን ናት። ታዲያ በእጃችን ያለውን ወርቅ ቤተ ክርስቲያናችንን መዳብ ናት ሲሉ ዝም ትላላችሁ? የለ ወይስ ምንድን ነው? በግ ነው አይደለም? እንዴት ውሻ ተሸክመው ይሄዳሉ? የተሸከሙት እኮ ውሻ ነው አላቸው። ተቆጥተው ካህኑ ተበሳጭተው ሄዱ። እልፍ ሲሉ ደግሞ ሁለተኛው አታላይ የበረሃማ ካህን እሶ ንጹሕ ቅዱስ ሲሆኑ እንዴት ውሻ ተሸክመው ይሄዳሉ አላቸው። በዚህ ጊዜ አውርደው አዩአል። በይቱ በግና ብሎ ተበሳጭተው በጋቸውን ተሸክመው ሄዱ። አሁንም እልፍ ሲሉ ሶስተኛው ሌባ አታላይ የበረሃማ ካህን እሶ ቅዱስ ሲሆኑ እንዴት ውሻ ተሸክመው ይሄዳሉ አላቸው። ያን ጊዜ ረዳ ብለው ተበሳጭተው በእጅቱን ለቀው ጥለው ሄዱ። አንድ ነገር መጥፎም ቢሆን መላልሶ ከተነገረ ያ የሚነገረው ሰው ምን ይሆናል? ይቀበለዋል ማለት ነው። ለምሳሌ የዓለማችንም የምድራችንም የአባታችን የሰማያዊ መንግስት ባለቤቶች እንድትሆኑ የተማራችሁት ትምህርት የሰማችሁት ቅዱስ ቃል ሁሉ በእምነት ከእናንተ ጋር እንዲዋሃድ የመድኃኔዓለም የኢየሱስ ክርስቶስ ፈቃዱ ይሁንልን። ለቅዱስ ስሙ ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። አምላካችን እግዚአብሔር ሆይ እነዚህን አገልጋዮችህን ከእናታቸው ማህፀን ያወጣሃቸው በዚህ ዓለም
በሃይማኖት በጥበብ ያሳደግካቸው ለዚህ ቁም ነገር ያበቃቸው አንተ ስለሆን እናመሰግንሃለን። ክብር ምስጋና ውዳሴ ለአንተ ይሁንልን። እናት አባቶቻቸው ወለዷቸው፣ አንተ ግን ፈጠርካቸው። ስለዚህ ከወላጅ ፈጣሪ ይበልጣልና እንደገናም ደግሞ በሁለተኛ ልደት ወልደሃቸዋልና እነዚህ ልጆችህ ናቸው። እንዲያውም ከእናት ከአባታቸው ይነሳሉ እና ስለዚህ የአንተ አባትነት ከሁሉም የበለጠ ስለሆነ በዚህ ዓለም የፈቀድካላቸው ዕድሜ እስከሚፈጸም ድረስ አብረሃቸው እንድትሆን እንድትረዳቸው እጃቸውን በድዌዎች ላይ በሚጭኑ ጊዜ መድኃኒት የሆነውን እጅህን ከእነሱ እጅ ላይ አድርገህ እንድትጭን በሽተኞች የሚድኑበት ጥበብ እንዲሆንላቸው እውቀታቸው እንድትባርክላቸው ፈቃድ ይሁንልን። በዚህ ሰዓት በዚህ ጊዜ እንደነዚህ ያሉ ብዙዎች ነበሩ። ከዓለሙ ክፋት የተነሳ ደግሞ ተቋርጠው የቀሩ ብዙዎች ናቸው። ሰላም ያጡ፣ ትምህርት ያቋረጡ ስንቶች ናቸው እና ለእነዚህ ልጆች ለሁላችንም የሰጠኸውን ሰላም ለወገናችን ለሁሉም እንድትሰጥ ፈቃድ ይሁንልን። አስወግድልን። ሀገራችንን ፍጹም የሰላም ሀገር አድርግልን። በሀገራችን በኢትዮጵያ ያንተ ፈቃድ የሚፈጸምበት ሀገር እንዲሆንልን ፈቃድ ይሁንልን። ለቅዱስ ስምህ ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ ጊዜ ኢየሱስ ክርስቶስ ስሬ ኃጢአት የኃጢአት ሁሉ ሕዝብ ከጌታዬ ኢየሱስ ክርስቶስ ሆይ የኔንም ኃጢአት የወገኖችህን የልጆችንም ኃጢአት ይቅር በል። የሰራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። በምትሄዱበት በምትሰሩበት ሁሉ እግዚአብሔር ከእናንተ ጋር ይሁን። መልካም ዕድል